ያ ዒሳ ለምድራዊ ህይወት የሚጨነቅ አይደለም። ስለ ቀጣዩ ዓለም ብቻ ነው የሚያስበው። ከተዘገቡ ዘገባዎች መካከል አንድ ልንገራችሁ። በጣም ያስደንቀኝ ሁሌ የሚገርመኝ የሆነ ክስተት ነው። ዒሳ ዓለይሂ ሰላም በዘመኑ በነበረበት ጊዜ የእርሱን ነቢይነት የተጠራጠረ አንድ አይሁድ ለምን አብሬው ሁኜ ስለ እርሱ የሚነገረው ነገር እውነት ነው ሐሰት ነው የሚለውን ለምን አላጣራም ብሎ ለማየት ፈለገ። ከዚያ በኋላ ዒሳ ዓለይሂ ሰላም ወደሆነ ቦታ ጉዞ ሊያደርግ እንደሆነ ሰማ። ይሄ ሰው ዒሳ ሆይ ልከተልህ ከአንተ ጋር ፍቀድልኝ ይለዋል። ይሄ ሰው ዒሳ ዓለይሂ ሰላም እሺ ችግር የለውም ተከተለኝ አለው፣ ፈቀደለት። የጉዞ ጓደኛህ ልሆንህ አለው፣ ልከተልህ አለው፣ ተከተላለው። ከዚያ በኋላ ዒሳና እርሱ የጉዟችን ስንቅ የሚሆንን ምግብ መያዝ አለብን ግን ተባባሉና ያላቸውን ፍራንክ አውጥተው አወጡና የሚገዛላቸውን ቂጣ ሂድና ግዛ ያለው 3 ቂጣ ይገዛሉ፣ 3 ዳቦ ይገዛሉ። ከዚያ በኋላ ይሄንን መንገዳችን ላይ እንበላለን ያዛለውና ዒሳ ለሰውየው ሰጠው። መንገዳቸውን መሄድ ጀመሩ። ይህ አይሁድ ምን ያደርጋል? ያንን አንዱን ቂጣ ተደብቆ ይበላል። ክህደት ሰራ፣ የመጀመሪያ ክህደት። ቃሉን በላ፣ ቃሉን አጠፈ። ስለ ቂጣው እንዳታስቡ፣ ቃልን ስለማጠፍ አስቡ። ዒሳ የሚያሳስበው የቂጣው ጉዳይ አይደለም፣ ነገር ግን በዚያ ላይ ቃሉን ስለማጠፉ ነው። እንደ አጠቃላይ ያንን ተደብቆ አደረገና ልክ መንገዳቸው ላይ ይራባል። ዒሳ ዓለይሂ ሰላም ሰው ነውና ያን ቂጣ አምጣና እንብላ ይለዋል። ሲያወጣ ጊዜ 2 ቂጣ ወጣ። ይሄ ሰው 3ኛው ቂጣ የት አለ አንደኛው ብሎ ሲጠይቀው እኔ አላየሁም አለ። አይሁዱ ካደ፣ ሸበጠጠ። ኧረ ተው ተናገር አለው። አይ በፍጹም አላየሁም አለ። እሺ አለና ያለውን በላና ዒሳ ዓለይሂ ሰላም ይሄኛውን በላና ከዚያ በኋላ ጉዟቸውን ቀጠሉ። እየሄዱ እያለ ዒሳ ዓለይሂ ሰላም የሆነን ማየት የተሳነውን ልጅ ያገኛል። እውር የሆነን ሕፃን ልጅ። ዒሳ ዓለይሂ ሰላም ቢስሚላህ አለና በአላህ ስም አለና አይኑ እንዳበሰው ወዲያውም ልጁ አይኑ ተፈወሰ፣ አይኑ በራ። ይህ አይሁድ በጣም ተደነቀ። እንዴ ከሰዓታት በፊት ማየት የተሳነውን ልጅ ሳያል ነበር፣ አይኑ ተገለጠ። ይህ በጣም የሚደንቅ ስራ ነው አለ። ዒሳ ዓለይሂ ሰላም ዘወር አለና ለሰውየው ምን አለው? ይህን ያደረገው አምላኬ አላህ ሱብሓነሁ ወተዓላ ነው። አይኑን በገለጠለት በአምላኬ በአላህ ስም እጠይቅሃለሁኝ ያን ቂጣ ማን የበላው ተናገራ አለው። በፍጹም እኔ አልበላሁም ብሎ አሁንም ሸመጠጠ፣ ካደ። ጉዟቸውን ቀጠሉ። ዒሳ አላጨናነቀው። እየሄዱ እያለ ትልቅ ባህር ከፊታቸው ተጋረጠባቸው። ይሄን ባህር እንዴት ልናልፍ ነው ዒሳ ብሎ አይሁዲው ተጨነቀ። ከዚያም ዒሳ ዓለይሂ ሰላም ምን አለው? እኔ ቢስሚላህ ብዬ ባህሩን ረግጣለሁኝ፣ አላህም መሬት ያደርግልናል፣ እናልፋለን። ለሙሳ ያደረገ ይሄን ለእኛም ለማድረግ አይሳነውም እና ብሎ በአላህ ላይ ተማምነው ዒሳ ዓለይሂ ሰላም ቢስሚላህ አለ። ወዲያው ባህሩ መሬት ሆነላቸው። ሰውየው በዚያ ላይ አብሮ ተጓዘ። በጣም ተደነቀ። ይሄ ባህር የነበረ ነገር እንዴት መሬት ሆነ? ይህ በጣም የሚደንቅ ነገር ነው አለ። ዒሳ ዘወር አለና ይሄን ያደረገው አምላኬ አላህ ነው። ይሄን ባደረገልን በአምላኬ በአላህ ስም ጠይቀሃለሁ፣ ያን ቂጣ የበላው ማን ነው ተናገር አለው። በፍጹም እኔ አልበላሁም ብሎ አሁንም ካደ፣ ሸመጠጠ። ጉዟቸውን ቀጠሉ። አሁን ከባድ ፈተና ሊሰጠው ነው ዒሳ ዓለይሂ ሰላም። ጉዟቸውን ቀጠሉ። ዒሳ ዓለይሂ ሰላም በመንገድ ላይ 3 ትልልቅ ድንጋዮችን አነሳና አምላኬ አላህ ሆይ እነዚህን ድንጋዮች ወደ ወርቅ ቀይርልኝ አለ። የሰው ልጅ በዱንያ ሲፈተን ከባድ ነው አይደል? አሁን ከባድ ፈተና ሊመጣለት ነው ለሰው። አምላክ አላህ ሱብሓነሁ ወተዓላ ዒሳን ይሰማዋልና ዱዓውን ይቀበለዋልና ወዲያው አይኑ እያየ ወደ ወርቅ ቀይረለት እነዛን ድንጋዮች። ከዚያ በኋላ ሰውየው በጣም ተደነቀ። ይህ ከሰዓታት በፊት ድንጋይ የነበረ ነገር አሁን ወደ ወርቅ ተቀየረ። ይህ በጣም የሚደንቅና የሚገርም የሆነ ተአምር ነው አለ። አሁንም ይህን ያደረገው አምላኬ አላህ ነው አለና ዒሳ ዓለይሂ ሰላም ይህንን ድንጋይ ወደ ወርቅ በቀየረ በአምላኬ በአላህ ስም ጠይቀሃለሁኝ ተናገራለሁ፣ ማን እንደወሰደ አላውቅም አለ። እኔ አልበላሁም ያን ቂጣ አለ። እሺ እንግዳውንስ አለና እንካ አለው። አንዱ ወርቅ ሰጠው ዒሳ ዓለይሂ ሰላም ለሰውየው። ይሄ ደግሞ አንዱ ለእኔ ነው አለና ዒሳ ያዘው። ሰውየው በጣም ቋመጠ በሶስተኛው ወርቅ ላይ። ሶስተኛውስ ወርቅ ለማን ነው ዒሳ ብሎ ጠየቀው። ዒሳ ምን አለው? ይህ ደግሞ ቂጣውን ለበላው ሰው ነው ብሎ ተናገረ። በዚህ ጊዜ ሰውየው እውነቱን አወጣ። በአላህ ስም እላለሁ እኔ ነኝ ያን ቂጣ የበላሁት፣ ወርቁን ስጠኝ አለው። የሰላም ከባድ ፈተና ነው። ይሄን ቂጣ ሶስተኛ ለማን ነው ሲለ ጊዜ ወርቁን ለበላው ሰው ነው አለው ዒሳ ዓለይሂ ሰላም። የሚገርም ብልሃት ተጠቀምበት። ከዛ በኋላ እኔ ነኝ የበላሁት አለ። ዒሳ ዓለይሂ ሰላም ቃል ገብቷል። ወርቁን የምሰጠው ቂጣውን ለበላ ነው ብሏል። ቃሉን አያጥፍም እሱ።
እንካ እንግዲያውንስ ብሎ ሰጠው ዒሳ ዓለይሂ ሰላም። ሰውየው ደስታውን በቃ መቋቋም አልቻለም። ዒሳ ዓለይሂ ሰላም የራሱንም ወርቅ ሶስቱንም እንካ ብሎ አስረከበውና ሰጠው። አንድም ሳይል ዒሳ ዓለይሂ ሰላም አንድንም ወርቅ ሳይስ ሄደ። ና እንሂድ አለው ሰውየውን። ሰውየው በቃ አለ። የሚፈልገውን አገኘ። ምድራዊ ጥቅም ሲያገኝ ይከዳቸዋል ሰው አይደለም። ዒሳ ጉዞውን ቀጠለ ብቻውን። ሰውየው ያንን ወርቅ ይዞ አልከተለም። ዒሳ ከዚህ በኋላ አላውቅም አለ። የሰላም ከዚያ በኋላ ወርቁን ተቀብሎ እዛው ቁጭ ብሎ ይህ ሰው እንዴት ላድርገው፣ ምን ላድርገው ይህን ሁሉ ጸጋ እያለ እያሰበ ባለበት ሰዓት 3 ፈረሰኞች እየጋለቡ ይመጣሉ። 3 ፈረሰኞች እየጋለቡ እየመጡ ጓደኞች ናቸው። ይህን ሰው ወርቅ ታቅፎ አገኙት። ከዚያ ተመካከሩ። ይህ ሰው የያዘው ወርቅ ምንድን ነው? እሱን ገድለን ለምን እኛ 3ታችን ጓደኛሞች አንከፋፈለውም ተባባሉ። እሺ አሉ። ሄዱና ግንባሩን አሉት። ከዚያ በኋላ እሱን ገደሉት። ወርቁን 3ታቸው ያዙ። በጣም ርቧቸው ስለነበር ከ3ታችን አንዳችን ይሄድና ቂጣ ገዝቶ ይምጣ ምን በላው፣ እኛ ይሄን 2ታችን እዚህ ወርቁን እንጠብቃለን ተባባሉ። ገንዘብ አወጡና ለአንድ ጓደኛቸው ሰጡት። ይዤ ሄዳ ቂጣ ገዝታና እኛ እዚህ እንጠብቃለን፣ ስትመጣ እንከፋፈላለን፣ አንዳንዱ የግላችን ነው አሉት። እሺ አለ። ቂጣ ሊገዛ ሄደ ገንዘብ ተቀብሎ። ይሄ ሰው መንገድ ላይ ማሰብ ጀመረ። ሰይጣኑ ገባበት። ገብቷቸዋል። ለምን የምገዛው ቂጣ ላይ መርዝ አድርጌ ጓደኞችን ገድያቸው 3ቱንም ወርቅ የግሌ ለምን አላደርገውም አለ። እዚያ 2ቱ ጓደኞች ደግሞ ሌላ ነገር አሰቡ። ሰይጣን ገባባቸው። ለምን እኔ እናንተ ሲመጣ ጓደኛችን ቂጣ ገዝቶ ሲመጣ ግንባሩን ብለን እኔ እናንተ 3ቱን ወርቅ ለምን አንከፋፈልም ተባባሉ። ወሰኑ ሁላቸውም በዚህ። ከዚያ በኋላ ይህ ሰው ቂጣውን ሊገዛ ሄደ። ከዚያ በኋላ ይህ ሰው ቂጣውን ገዝቶ ሲመጣ 2ቱ ላይ መርዝ ነሰነሰበት። ለጓደኞች ያንን አምጥቶ ልክ ሲሰጣቸው ጊዜ እንደተስማሙት እነዚያ ግንባሩን አሉት፣ ገደሉት። ከዚያ በደስታ እየሳቁ ቂጣውን ተቀበሉና ከሱ በሉት። እነሱም አብረው ሞቱ። መርዝ ነውና የቂጣ ስንት አስክሬን? 4 አስክሬን። ወርቁ ብቻም ተቀምጧል። አንደኛው የዒሳ ጓደኛ የነበረው፣ 3ቶቹ ደግሞ እነዚያ ጓደኛሞች። ዒሳ ዓለይሂ ሰላም በዚህ ጊዜ ልክ ከሄደበት ሲመለስ ወርቁ እንዳለ ነው፣ 4ቱ አስክሬኖች እዛው ተቀምጠዋል። ምንድነው የሆነው ነገር ብሎ ዒሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላን ጠየቀ። በጣም ተገረመ። ከዚያ አላህ ተረከለት የሆነውን ነገር። አንተ ከሄድክ በኋላ ጓደኛ እዚህ ተቀምጦ፣ ከዚያ በኋላ 3 ፈረሰኞች መጥተው ያልኳቸውን ሁሉ ነገረው ለዒሳ። ዒሳ በጣም በመደነቅ ምን አለ? ሃከዛ ተፍዐሉ ዱንያ ቢአስሓቢሃ። የዚች ዓለም ጸጋ ይቺ ዓለም በወዳጆቿና በአፍቃሪዎቿ ላይ ልክ እንዲህ ታደርጋቸዋለች፣ እርስ በርሳቸው ታገዳድላቸዋለች አለና ወርቁንም ሳያነሳ ሁሉንም ጥሎት ዒሳ ዓለይሂ ሰላም ወደ ሀገሩ ተመለሰ ማለት ነው። ገብታችኋል? ከዚህ የምትረዱት ዒሳ ዓለይሂ ሰላም ለምድራዊ ነገር ምንም አይነት ቦታ እንደሌለው ነው። ሁለተኛ እጅግ በጣም ትሁት የሆነ የአላህ ሱብሓነሁ ወተዓላ ነቢይ ነው። ገብታችኋል? እንዴ ለምድራዊ ጥቅም የሚጓጓ አይደለም። ያ ነው ሁልጊዜ ነገራቶችን ከአምላኩ ጋር የሚያስተሳስር የሆነ ነቢይ ነው። ተአምራቶችን ባደረገ ቁጥር ይህ በአምላኬ ፍቃድና በአምላኬ ኃይል የሆነ ነው እያለ የሚያስተምር የሆነ ነው። ሌላ አላህ ስብሐነሁ ወተዓላ ምን ያክል እንደሚሰማው የፈለገውን ቢጠይቅ ለዒሳ ዓለይሂ ሰላም ይደረግለት ይሰጠው ነበር። ለምን ከተባለ እርሱ ለአምላኩ ለአላህ በጣም የሚገዛ የሆነ ባሪያና አገልጋይ ስለነበር ነው። አላህ በቁርአን ላይ ባሪያዬ ብሎ ነው የገለጸው። አላህ ባሪያ የሚለው በቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ነበር። ዒሳንም ግን ጨምሮታል ከእርሱ ጋር። ምን ብሎ ገለጸው? ኢን ሁወ ኢላ ዓብዱን አንዓምና ዐለይህ ወጀዐልናሁ መሰለን ሊበኒ እስራኤል አለ። እርሱ ጸጋዬን ከዋልኩባቸው ባሪያዎቼ መካከል ነው አለ። ለእስራኤል ልጆችም ተምሳሌት አድርጌዋለሁ አለ። አላህ ይህንን መገለጫ ለነቢዩ ሰለላሁ ዐለይሂ ወሰለም ብቻ ነበር የሚሰጠው ብዙ ቦታ ላይ። ለዒሳ ግን የሆነ ቦታ ሰጥቶ ታገኝታላችሁ። ለሌላ ነቢይ አልሰጠም። ዒሳ ምን ያክል ለአላህ ስብሐነሁ ወተዓላ ተገዥ እንደሆነ የአላህ ስብሐነሁ ወተዓላ በጣም ታዛዥ እንደሆነ የተገለጸበት የሆኑ አናቅጾች ናቸው። እሽ ጥያቄ አለቀ።